ሰላም ጋይስ እንዴት አላችሁ? እንኳን ወደ ሉና ፕራይቬት ሜንቶርሺፕ ቻናል በሰላም መጣችሁ። የዛሬ ቪዲዮአችን የሚሆነው የዛሬ የምናወራበት ቶፒክ ስለ ትሬንድ ላይን ነው የሚሆነው። ትሬንድ ላይን በብዙ በተለይ ፕራይስ አክሽን ትሬደሮች ላይ አይታችሁት ሊሆን ይችላል። አንተም ሲሰመር ይሄ ነገር እንዴት ነው ምናምን እያላችሁ እንዴት ነው የምናሰምረው የሚሉት ነገሮች ዛሬ እናያለን ማለት ነው። ትሬንድ ላይንም በምናይበት ሰዓት ከዚህ በፊት እስካሁን እንደነገርኳችሁ አንዱ የምናየው ኮንሰፕት ከአንዱ ጋር ተያያዥነት አለው ብያችኋለሁ እና የዛሬ የምናየው ኮንሰፕት ደግሞ ከማርኬት ስትራክቸር ብለን ካየነው ቪዲዮ ወይም ክፍል 2 ላይ ከነበረው ነገር ጋር ተመሳሳይ ነገር ነው የሚሆነው። ያንን ነገር ማርኬት ስትራክቸሩን ሃይ ኳሊቲ እንዲሆን የሚያደርግልን ኮንሰፕት ነው ማለት ነው ዛሬ የምናየው ስለ ትሬንድ ላይን። ትሬንድ ላይን ማለት ምን ማለት ነው ከሚለው ስነሳ ማርኬት አፕ ትሬንድ ላይ ከሆነ ያን አፕ ትሬንድ ማርኬት ሪስፔክት አድርጎ እየሄደ እንደሆነ የምናውቅበት ወይም ደግሞ በትሬንድ ላይኑ ጊዜ እንደነገርኳችሁ ሆሪዞንታል ሳፖርት ኤንድ ሬዚስታንስ ሌቭሎች አሉ ብለን አውርተናል ስለነሱ ነገሮች። ማለትም ማርኬቱ ላይ ሳፖርት ኤንድ ሬዚስታንስ ሌቭሎች አሉ እንደዚህ አይነት እሱን ኦልሬዲ ክሊር ሆኗል ብዬ አስባለሁ። አሁን ደግሞ ትሬንድ ላይን ማለት ሆሪዞንታል እንደዚህ አይነት ሳፖርት እና ሬዚስታንስ ሌቭሎች ማርኬት ላይ ይኖራሉ ማለት ነው። ትሬንዱን ሳፖርት የሚያደርጉት እዚህ ሌቭል ላይ ያሉ ነገሮች ምን ብለን እንጠራቸዋለን? ትሬንድ ላይን ብለን እንጠራቸዋለን ማለት ነው እነዚህ ሌቭሎች። ስለዚህ ዛሬ ስለነዚህ በደንብ ለማየት እና ክሊር ለማድረግ እንዴት እንደምትጠቀሟቸው ለማሳየት እንሞክራለሁ ማለት ነው። በአፕ ትሬንድ ጊዜ እንደምታዩት እንደዚህ ወደ ላይ ነው የምናሰብረው፣ ወደ ዳውን ትሬንድ ጊዜ ደግሞ ወደ ታች ነው ማለት ነው። ስለዚህ ትሬንድ ላይን ማለት ማርኬቱን ሳፖርት አድርጎ የሚይዝልን ኤሪያ ነው ማለት ነው። ስለዚህ ነገር ስናወራ ለምሳሌ እዚህ ጋር ባለው ምሳሌ ለማየት እንደሞክሩ ማርኬቱ እዚህ ጋር እንደምታዩት ይሄን ትሬንድ ላይን አክብሯል። ከዛ በኋላ እዚህ ጋር ያለውንም አክብሯል። እንደምታዩት ማርኬት ይሄን ትሬንድ ላይን እየነካ እየወጣ ነው ማለት ነው። ስለዚህ ይሄ አፕ ትሬንድ ላይን የአፕ ትሬንድ ላይን ነው ማለት ነው። ስለዚህ ማርኬት ላይ እነዚህ ነገሮች ባየን ሰዓት አሁን ለምሳሌ እዚህ ጋር ሳፖርት ዲስታንስ ሌብል ካለ በቀደም ያየነው ኦርደር ብሎኮች ፎሎዊንግ ኤሪያዎች ካሉ ከትሬንድ ላይን ጋር በሚሆኑበት ሰዓት እዚህ ቦታ ላይ ይህን ቦታ እንደ ኢንትሪ መጠቀም እንችላለን ማለት ነው። ሃይ ኳሊቲ የሆነ ቦታ ስለሆነ ምክንያቱም ኦርደር ብሎክ አለው፣ ሰፖርት ዲስታንስ ኤሪያ አለው። ከዛ ትሬንድ ላይናችን ደግሞ ሪስፔክት ካደረገልን ማርኬት ላይ ሃይ ኳሊቲ የሆነ ነገር እናገኛለን ማለት ነው። ስለዚህ ትሬንድ ላይንን በዚህ መንገድ እዩት። ማርኬቱን ሆሪዞንታል ከሚሰመሩ ትሬንድ ላይኖች ውጪ ማርኬቱን ሳፖርት የሚያደርግልን ኤሪያ ነው ትሬንድ ላይን ማለት ነው። እንደምታዩት ለምሳሌ እዚህ ጋር በምናየው ኤግዛምፕል ትሬንድ ላይን ለማየት ሞክር። እዚህ ጋር አሁን እንዴት ነው ትሬንድ ላይ የምናሰምረው የሚለውን ነገር እንመጣበታለን። ግን ከዛ በፊት እንድናየው የፈለግኩት እንዴት ነው ይህን ትሬንድ ላይ አንደርስታንድ የምናደርገው ወይም ደግሞ ከዚህ ትሬንድ ላይን ጀርባ ያለው ሳይኮሎጂ ምንድን ነው ወይም ደግሞ ትሬንድ ላይ ለምንድን ነው የምንጠቀመው የሚለውን ነገር ነው ለማሳወቅ ሞክረው እና አሁን ይህ ለምታዩት ሆሪዞንታል እና ካሉት ሳፖርት እና ሬዚስታንስ ሌብሎች በተጨማሪ እንደ ሳፖርት እና ሬዚስታንስ ሌብል ያገለግልናል ብያችኋለሁ። ይህ ማለት ምን ማለት ነው? እንደምታዩት ማርኬት እዚህ ጋር ይሄን ተች አደረገው ይሄን ትሬንድ ላይን። ከዛ በኋላስ እንደምታዩት አፕ ትሬንድ ነው ማርኬቱ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ እየሰራ እየወጣ ማርኬት ነው። ሁሉም ሎ ሪስፔክት እየተደረገ ነው። ይሄ ማለት ይሄ ትሬንድ ላይ በምናሰምርበት ሰዓት እንደምታዩት እያንዳንዱ ታይም ላይ ማርኬቱ የት ድረስ ፑልባክ እንዳለው እናውቃለን ማለት ነው። ያ ማለት ምን ማለት ነው? ለምሳሌ እዚህ ጋር ማርኬት እንደዚህ በሚወጣበት ሰዓት ትሬንድ ላይ ሲሰራልን ይሄ ለምሳሌ አሁን ሳፖርት ኤሪያ ነው አይደለም፣ እንዲከበር አንጠብቅም። ቢካዝ ይህን ትሬንድ ላይን ጋር አብሮ ፊል ማድረግ ስላለበት ማለት ነው ከዚህኛው ትሬንድ ላይን ጋር። ስለዚህ ይችኛዋ ስለ ኦርደር ብሎክ ፕሪቪየስሊ ስንማር ይችኛዋ ካንድል እንደምታዩት እዚህ ጋር ያለችዋ ካንድል ኦርደር ብሎክ ነው። ስለዚህ ይቺ ኦርደር ብሎክ እና ይሄ ትሬንድ ላይን አብሮ አንድ ቦታ ሆነልን። ስለዚህ እዚህ ጋር አሪፍ የባይ ኦፖርቹኒቲ ማርኬት ይሰጠናል ማለት ነው። ስለዚህ ስለ ትሬንድ ላይን ስናይ ማርኬቱ ላይ ማርኬቱ ፑልባክ ውስጥ ኬት ይሆናል፣ ማርኬት የት ድረስ ፑልባክ ሊያደርግ ይችላል የሚለውን ነገር ወይም ደግሞ ሃየር ሎውን የት ድረስ ሊፈጠር ይችላል የሚለውን ነገር የምናይበት ኮንሰፕት ነው ማለት ነው። ትሬንድ ላይን በጣም ብዙ ጊዜ ልትጠቀሙ ትችላላችሁ። በጣም ሃይ ኳሊቲ የሆነ እንትን አለው ከሳፖርት ሬዚስታንስ ሌቭሎች ጋር ከኦርደር ብሎኮች ጋር አብሮ ሲሆን ይሄ ማርኬት ስትራክቸር ሽፍቱን አይዴንቲፋይ ለማድረግ በጣም ሃይ ኳሊቲ በሆነ መንገድ አይዴንቲፋይ ለማድረግ እንጠቀመዋለን። ግን ያ ማለት ሁሌ ፐርፌክት የሆነ ትሬንድ ላይን አንጠብቅም። ያ ማለት ነው ሁሌ በእንደዚህ አይነት መንገድ እንደዚህ እየነካ ላይ መለስ ይችላል። አንዳንዴ ወጣ ብሎ ሊመለስ ይችላል። ያንን አንደርስታንድ ማድረግ መቻል አለብን ማለት ነው። ስለዚህ በዛ መንገድ ትሬንድ ላይንን ትረዱታላችሁ። ትሬንድ ላይን እንደምታዩት ለምሳሌ እዚህ ጋር
ወደ ቻርት ገብተን ተመልሰን እናየዋለን። ሁሉም የምናያቸው ነገሮች ወደ ቻርት ገብተን እናያቸዋለን። እዚህ ጋር እንደምታዩት ማርኬት ምን አደረገ? ዳውን ትሬንድ ላይ የነበረው እዚህ ጋር እንደምታዩት ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ እየሰራ የወረደ ማርኬት ነበረ። ከዛ በኋላ ይሄን ትሬንድ ላይን ብሬክ አደረገው እንደምታዩት እዚህ ጋር። ከዛ በኋላ በዚህ በኩል ሌላ ትሬንድ ላይን ፎርም አደረገልን። ዲስ ታይም ይሄን ብሬክ ሲያደርግልን ምን እናስባለን? ማርኬቱ ትሬንዱ እንደቀየረ። በቀደም ሃዩን ሲወስድ ነው ብያችኋለሁ አይደለም? አሁን እዚህ ጋር ሃዩን ወስዶታል። ለመጀመሪያ ጊዜ ሃዩን ብሬክ ሲያደርግ ነው ብያችኋለሁ አይደለም? ግን ሃዩን ሲወስዱ አብሮ ምን ብሬክ አድርጎልናል? ይሄን ትሬንድ ላይን ብሬክ አድርጎልናል ማለት ነው። ስለዚህ ይሄን ትሬንድ ላይ የምንጠቀመው ማርኬቱን ዳይሬክሽን ለማወቅ ወይም ደግሞ ማርኬት ስትራክቸር ሽፍት ሲኖር ያን ማርኬት ስትራክቸር ሽፍት ለማወቅ ከዛ በኋላም ደግሞ ያሉትን ፑልባኮች ለማወቅ። አሁን ማርኬት እዚህ ድረስ ወጣ። ከዛ በኋላ እንደምታዩት እዚህ ትሬንድ ላይ እናንተ ቻርጎ ድጋሚ ወጣ፣ ድጋሚ እዚህ ጋር ማርኬት ወጣ። ከዚህ በኋላም ቢኖረው እያለ ይሄን ትሬንድ ላይን ሪስፔክት አድርጎ እንዲሄድ ያደርገዋል ማለት ነው። ይሄ ትሬንድ ላይን ማርኬቱ ትሬንዱን እንዲያከበር ነው የሚያደርገው። ይሄ ትሬንድ ላይን የሚያግዘው ማርኬቱ ሳፖርት እያደረገው ይሄ ትሬንዱን እንዲከበር ነው የሚያገለግለን ማለት ነው። ይሄ ትሬንድ እየተከበረ ሄዶ ማርኬቱ ይሄ ነገር ሳፖርት ሲያደርገው ትሬንድ ላይናችን ሪስፔክት እንደተደረገ እናውቃለን ማለት ነው። ስለዚህ ሁሌም ትሬንድ ላይንን ኮንሲደር ስናደርግ በእንደዚህ አይነት መንገድ መሆን አለበት ማለት ነው። ማርኬቱ እነዚህ ኤሪያዎች አይደንቲፋይ አድርጎ በትክክል ሳፖርት እያደረገው መሄድ መቻል አለበት በአፕ ትሬንድ ጊዜ ማለት ነው። ስለዚህ አሁን ደግሞ በአፕ ትሬንድ ጊዜ ብቻ ስናያቸው እሱ ነገር ብቻ ውስጣችሁ እንዳይቀረጽ በዳውን ትሬንድ ደግሞ የተወሰኑ ኤግዛምፕሎችን አይተን ወደ ቻርት እንገባለን ማለት ነው። ስለዚህ እዚህ ጋር እንደምታዩት አሁን ይሄ ትሬንድ ላይ ምን አደረገለ? ማርኬት ላይ እንደምታዩት እየወረደ ነው። ተች ተች ተች። ከዚህ በኋላ ዋንስ ይሄ ማርኬት በቦዲ ብሬክ ሲያደርገው ከዚህ በኋላ ምን እናስባለን? ማርኬት ላይ ማርኬቱ ትሬንዱን እንደቀየረ አንደርስታንድ እናደርጋለን ማለት ነው። እዚህ ጋር ለምሳሌ ማርኬቱ እንደምታዩት ሎወር ሎ ሎወር ሃይ ሎወር ሃይ ሎወር ሎ ሎወር ሎ ሎወር ሃይ እየሰራ እየወረደ ያለ ማርኬት ነው እዚህ ጋር እንደምታዩት። ከዛ በኋላስ ትሬንድ ላይናችንም እንደምታዩት ሪስፔክት እያደረገው ነው። እዚህ ጋር ኦርደር ብሎ ካለን ተመልሷል። ከዚህ በኋላስ ማርኬት ዋንስ ይሄ ማርኬት እንደምታዩት እዚህ ድረስ በዊክ ነው። እዚህ ጋር አልተወሰደም። ስለ ዊክ እና ስለ ቦዲ ነግራቸዋለሁ። በዊክ ከተወሰደ እንደ ሪጀክሽን ነው የምንቆጥረው። እንደውም ያ ቦታ ሪስፔክት እንደተደረገ ነው የሚያሳየን። በዊክ ከተወሰደ እኛ የምንጠብቀው በቦዲ ክሎዝ እስኪያደርግ ነው። ማርኬቱ ምን አደረገ? እንዲችን ካንድል ፈጠረ። ከዚህ በኋላ ከዚህ በታች ኢንገልፍ የሆነች ካንድል ፈጠረ። ስለ ኢንገልፍ ካንድል በመጀመሪያው ክፍል አይተናል። ከዚህ በኋላ ይችኛዋ ካንድል ከተፈጠረች በኋላ ማርኬት ምን አደረገ? ማርኬት እዚህ ጋር ምን አደረገ? ብሬክ አደረገ። ከዚህ በኋላስ ማርኬት እንደምታዩት ወደ ላይ ወጣ ማለት ነው። ወደ ላይ ወጣ። አሁንም ደግሞ በዚህ በኩል ሌላ ትሬንድ ላይ እናስምራለን። ይሄኛው እዚህ ጋር ያለ ሌላ ትሬንድ ላይ ደግሞ ማስመር እንችላለን ማለት ነው። ያን ትሬንድ ላይ እናስምርን ደግሞ ማርኬቱን መከተል እንችላለን። አሁን ለምሳሌ እንደዚህ ይሄን ትሬንድ ላይ ማስመር እንችላለን፣ ከዚህ ማስመር እንችላለን እንደዚህ። ስለዚህ ትሬንድ ላይ ደግሞ እያሰመርን እንቀጥላለን ማለት ነው። ስለዚህ አጠቃላይ ኮንሰፕቱ ይሄ ነው ስለ ትሬንዲንግ። አሁን ደግሞ እንዴት ነው የምናሰምረው እና ምን አይነት ትሬንድ ላይኖች ናቸው ሪስፔክት እንደተደረጉ የምናውቀው የሚለውን ነገር የተወሰነ እናያለን ማለት ነው። ስለዚህ አሁን እንደምታዩት እዚህ ጋር አንድ ትሬንድ ላይ ክሬት ለመደረግ አትሊስት ሁለት ተች መኖር አለበት። ስለ ትሬንድ ላይ ስናወራ ሁለት ተች ማለት ምን ማለት ነው? ለምሳሌ ማርኬት እንደዚህ ዳውን ትሬንድ ላይ ነው እንበል። ስለዚህ ይሄ ዳውን ትሬንድ ላይ ማርኬት ትሬንድ ላይን አለው ለማለት ሁለት ተቾች ያስፈልጉታል። ሁለት ተቾች ሚንስ አትሊስት እንደዚህ የተሰመረ ሁለት ተች ያስፈልገዋል። እንደዚህ ከዚህ በኋላ ነው ማርኬቱ ትሬንድ ላይን አለው ብለን የምናስበው እንጂ አንድ ትሬንድ ላይን አሁን ስናወጣ ዝም ብለን ራንደም እንደዚህ አናሰምረው። ማርኬቱ ያን ሌብል አትሊስት ሁለቴ ተች ማድረግ አለበት። ከዛ በኋላ ነው ማርኬት ትሬንድ ላይን አለው የምንለው። ከዛ በኋላ ያን ሌብል ማርኬት እየነካ እንዲወጣልን ወይ ደግሞ ለዳውን ትሬንድም ከሆነ ሁለት ተች ከሰራልን በኋላ ነው። ሁለቴ ያ እኛ ያሰመርነው ትሬንድ ላይ ክሬት ለመደረግ ሁለት ሃየር ሃይ ወይ ደግሞ ሁለት ሎወር ሎ ያስፈልገዋል። ስለዚህ ጋር ምን ሰጠን? ሎወር ሎ። ከዚህ በኋላ ማርኬት ይሄን ትሬንድ ላይን እያከበረ እንዲወርድ እንጠብቃለን ማለት ነው። እዚህ ጋር ምን ሰጠን? ሃየር ሃይ፣ ከዚህኛው ከፍ ያለ ሃይ ሰጠን። ስለዚህ ከዚህ በኋላ ማርኬት ሁለት ተች አድርጎልናል፣ ሃየር ሃይ ሰጥቶናል። ከዚህ በኋላ ይሄን ትሬንድ ማርኬት እንዲያከብር እንጠብቃለን ማለት ነው። ስለ ማርኬት ስትራክቸር ሽፍት ፕሪቪየስሊም ስናይ ያንን የነገርኳቸው። አትሊስት ትሬንድ ለማየት ሃየር ሃይ መፈጠር አለበት። ካልሆነ ምንድነው የሚሆነው? ሳይድ ዌይ ሊሆን ስለሚችል ማርኬቱ አትሊስት አንዴ እንኳን እንደዚህ ሃየር ሃይ ከተፈጠረ በኋላ ይሄን ትሬንድ ላይን እኛ እንይዛለን። ማርኬቱ እዛ ላይ ተከትሎ ይቀጥላል ብለን እናስባለን ማለት ነው። ስለዚህ አንድ ትሬንድ ላይ ለመፈጠር ምን ያስፈልገዋል ብያችኋለሁ?
አትሊስት ሁለት ተች ያስፈልገዋል። ሁለት ተች ማለት ሃየር ሃይ ወይ ደግሞ ሃየር ሎ ክሬት መደረግ አለበት ማለት ነው። እዛ ማርኬት ላይ ትሬንድ አለው ማርኬት ወይም ደግሞ ትሬንዲንግ የሆነ ማርኬት ነው ለማለት ሃየር ሃይ ወይ ደግሞ ሎ ሎ መፈጠር አለበት። ከዛ በኋላ ነው የኛ ማርኬት አይደንቲፋይ እንደሆነ የምናስበው ማለት ነው። ምሳሌ እንደዚህ እየወጣ ያለ ማርኬት ላይ ትሬንድ ላይናችን የምንይዘው ከየት ነው? እንደዚህ ሊሆን ይችላል። ከዚህ አሁን ሶሪ ስዕል ላይ እንደነገርኳቸው ነው ብዙም አይደለም። እንደዚህ እየወጣ ያለ ማርኬት ላይ ማርኬት እንደዚህ አትሊስት ሁለቶችን ይችንና ይችኛዋን ሌብል ተች ማገናኘት መቻል አለበት። ካልተገናኘ ትሬንድ ላይ ናለን አንልም። ከዚህ በኋላ ነው ትሬንዳችንን ለማክበር ለማስመር የምንሞክረው እነዚህ ሁለት ተቾች አንደርስታንድ በማድረግ ነው ማለት ነው። ስለዚህ ስለ ትሬንድ ላይ እንድታውቁልኝ የሚፈልገው ነገር ይህን ነው ማለት ነው። ማርኬት ላይ ሁሌም አንደርስታንድ ማድረግ ያለብን ስለ ትሬንድ ላይ ትሬንዱን ነው የሚነግረን። ትሬንድ ላይ ሌላ የተለየ ውስብስብ ነገር የለውም። ስለዚህ በዛ መንገድ ተረዱት። እስኪ ወደ ቻርት ገብተን ደግሞ የተወሰኑ ኤግዛምፕሎችን ለማየት እንሞክር ማለት ነው። ስለ ትሬንድ ላይ እንዴት እንደምንጠቀማቸው አንዳንድ ነገሮችን ቻርት ላይ ስታዩት የበለጠ ኮንፊደንስ ይሰጣችኋል ብዬ ስለማስብ ቻርት ላይ ሁሌ ማሳያችሁ እና ለምሳሌ እስኪ የሆነ ትሬንድ ላይ እንፈልግ። እንደውም እዚህ ጋር ተለቅ ያለ ትሬንድ ላይ እናገኘን። እዚህ ጋር ማርኬት አሁን ይህንን ካያችሁት አሁን ብሬክ አድርጎታል። ያ ትሬንድ ላይ ብሬክ ተደርጓል። ግን ይሄ ትሬንድ ላይ ምን ያህል ጊዜ እንደቆየ ማርኬት ላይ ምን ያህል ትሬንድ ላይን ፓወርፉል እንደሆነ የምታዩት ጃንዋሪ ኦልሞስት አሁን ያለነው ምን ጋር ነው? ኦገስት ነው። ስለዚህ ከጃንዋሪ እስከ ኦገስት ድረስ ማርኬቱ ይህን ትሬንድ ላይን ሪስፔክት እያደረገ ወጥቷል። ያ ማለት ምን ማለት ነው? እዚህ ጋር አሁን ለማየት ስንሞክር ማርኬት እዚህ ጋር ሁለት ተች ሰጠን። እነዛ ሁለት ተቾች የትኞቹ ናቸው ብለን እናስብ። ትሬንድ ላይን ለመፈጠር ሁለት ተች ያስፈልገናል ብያቸዋለሁ። እነዛ ሁለት ተቾች የትኞቹ ናቸው? ማርኬት ላይ እንደምታዩት ይችኛዋና ይችኛዋ ሁለት ተቾች መሆን ይችላሉ ማለት ነው። ስለዚህ ማርኬት እዚህ ጋር ምን ሰጠን? ሃየር ሃይ እዚህ ጋር ሎ ነበረ። ከዛ በኋላ ከዚህኛው ሃይ እዚህ ጋር ካለው ሃይ ከፍ ያለ ሃይ ፈጠረልን። ይሄ ማለት ሃየር ሃይ ፈጠረ። ከዚህ በኋላ ማርኬት ምን አለው? ይሄ ትሬንድ ላይን አለው ማለት ነው። ሁለቱም መስመሮች ካገናኘልን ትሬንድ ላይናችንን በዛ መሰረት ማስመር እንችላለን ማለት ነው። ከዛ በኋላስ ማርኬት ምን አደረገ ስናይ እዚህ ጋር መጣና ያን ትሬንድ ላይን ፊል አድርጎታል። ኦልሬዲ ትንሽ ማስጠጋት ይኖርብናል መሰለኝ። ሪፍሬሽ ላድርገው። ያ አሁን እንደምታዩት ኦኬ እዚህ ጋር ልክ ነው። ያ ሁለቱን ሌቭሎች ማነካካት አለበት። ለዛ ነው አሁን ማስጠጋት ያለበት። ቢካዝ ሁለቱ ሌቭሎች ማርኬት ላይ ካልተነካኩ እችኛዋና እችኛዋ ትሬንድ ላይን ብለን ስለማንቆጥረው ማለት ነው። ስለዚህ አሁን ተነካክቶልናል። ማርኬት እንደምታዩት እዚህ ትሬንድ ላይን ጋር መጣ። አሁን ይሄን እንደ ኮንፊርሜሽን ነው የምንጠቀመው ነግሬያቸዋለሁ እንጂ ብቻውን ትሬድ ማድረግ አንችልም። ይሄን ነገር እንደምታዩት እዚህ ጋር መጣ። አሁን ይሄ ዴይሊ ላይ ነው። 4 አወር ላይ 1 አወር ላይ ስንሄድ ደግሞ ከዚህ የተሻለ ኮንፊርሜሽን ልናገኝ እንችላለን ማለት ነው። ስለዚህ እዚህ ጋር መጣ ማርኬት። ይሄ ኦርደር ብሎክ አለው። ስለ ኦርደር ብሎክ ፕሪቪየስ ላይ አይተናል። ይሄ ኦርደር ብሎክ አለው ማርኬት። ከዚህ ኦርደር ብሎክ ላይ እቺን ትሬድ ላይ ያገኘ ሪጀክት አደረገ። ከዛ በኋላስ ድጋሚ እዚህ ጋር ሌላ ኦርደር ብሎክ አገኘ ማርኬት። ይሄ ቮሊዩም ኤሪያ ድጋሚ እዚህ ላይ ቴስት አድርጎ ወጣ ማለት ነው። በዛው ሌሎችንም ያየናቸው ብዬ ነው የምነግራችሁ። ከዛ በኋላስ ማርኬት ድጋሚ መጣና እንደምታዩት ደግሞ ይሄን ያህል ሙቭመንት ማርኬት ከወጣ በኋላ ድጋሚ መጣና እዛ ቦታ ላይ ሪቴስት አደረገ። ሪቴስት ያደረግ ብቻውን አይደለም ኦርደር ብሎክ እና ሰፖርት ሬዚስታንስ ኤሪያዎችን አብረን ነው የምናያቸው ብያቸዋለሁ አይደል? ይሄ ሬዚስታንስ ኤሪያ ነው። ማርኬት መጣና ሬዚስታንስ ኤሪያውን ፊል አደረገው። እንደምታዩት ሬዚስታንስ ኤሪያውን ፊል ካደረገው በኋላ እቺን ደግሞ እዚህ ጋር ያለችዋን ሰፖርት ኤሪያ ወይም ደግሞ ትሬንድ ላይኗን ደግሞ ሪስፔክት አደረገልን ማርኬት። አሁን ይሄ ዴይሊ ላይ የምነግራችሁ ዴይሊ ባያሳችንን በዚህ ማውጣት እንችላለን። ለምሳሌ አሁን ምን ቀን ነው? በቃ ማክሰኞ ቀን ስበጣ ማርኬቱ ቡሊሽ እንደሚሆን አይዲያ አገኘው ማለት ነው፣ ወይም ደግሞ ባያስ አገኘው። ስለዚህ ከዚህ በኋላ ማርኬት የምናደርገው ወደ ላይ እንደምታዩት ወጣ እዚህ ድረስ። ከዛ በኋላስ ወረደ። የድረስ ወረደ ትሬንድ ላይ ነው። እንደምታዩት እንዴት ተች እንዳረጋት ይታያችኋል። በቲክነስ ነው፣ በዊክ ነው። አሁን በጣም በትንሽዬ እንትን ነው፣ በስሞል የሆነች እንትን ናት። አሁን እቺ በጣም ትንሽ በሆነ መንገድ ነው ፊል ያደርጋል። ይሄ ማለት ነው ፓወርፉል መሆኑ እዚህ ጋር ያለው ነገር በጣም ፓወርፉል መሆኑ ያሳየናል። ግን ሁሌ የምላችሁ አንድ ነገር አለ። እዚህ ጋር አሁን ትሬንድ ላይን ብቻ አይደለም የምናየው። ምን አለን እዚህ ጋር? ሳፖርት ኤሪያ አለ። ሁሌም ይሄን ነገር አንደርስታንድ አድርጉት። ቢካዝ አሁን እዚህ ጋር እንደምታዩት ትሬንድ ላይናችንን ፊል ያደርገልን። ግን ትሬንድ ላይን ከምን ጋር ሲሆን ፓወርፉል ነው ብያቸዋለሁ መጀመሪያ። ከሳፖርት ሬዚስታንስ ጋር ከኦርደር ብሎክ ጋር ሲሆን ፓወርፉል የሆነ ኢንትሪ ለእኛ ይሰጠናል ማለት ነው። እዚህ ጋር እንደምታዩት ምን አደረገልን ማርኬት? ይህን ትሬንድ ላይን መጣ ፊል ያደረገው።
ግን አብሮት ምን ነበረ? እዚህ ጋር ሬዚስታንስ ኤሪያ ነበር። ብሬክ ሲደረግ ምን ይሆናል ብለናል? ሳፖርት ኤሪያ ይሆናል። ይህን ሳፖርት ኤሪያ ማርኬት ሪስፔክት አድርገው ወደ ላይ ወጣ ማለት ነው። ስለ ሳፖርት ኤሪያ ስናይ ማርኬቱ ስትራግል እያደረገበት ያለው ቦታ ምን ብለን እንጠራዋለን? ማርኬት ብሬክ ለማድረግ ስትራግል እያደረገበት ያለው ቦታ አለ። ይሄ ኤሪያ ምንድነው? ይሄ ኤሪያ ሬዚስታንስ ኤሪያ። ማርኬት እዚህ ሌቭል ላይ መጣ፣ ድጋሚ ፊል ያደረገ ወረደ። እንደምታዩት ድጋሚ ወጣ፣ ፊል ያደረገ ወረደ። በቀደም ስናይ ምን ብለናል? እዚህ ጋር ኦርደር ብሎክ አለ አይደለም? ስለዚህ ይሄ ማርኬት አሁን ያለው ከላይ ያለው ሬዚስታንስ ኤሪያ እና ከታች ያለው ደግሞ ቮሊዩም ሳፖርቱ ቮሊዩም ወይም ደግሞ ኦርደር ብሎክ ለምንጠራው ቦታ ነው። ስለዚህ ማርኬት ከዚህ እስካልወጣልን ድረስ ሃይር ታይም ፍሬም ላይ ሳይድዌይ ነው እየሄደ ያለው፣ ግን ሎወር ታይም ፍሬም ላይ ለኛ የትሬድ ኦፖርቹኒቲ ይሰጠናል። ቢካዝ ይሄ ሃይር ታይም ፍሬም ላይ ነው ያለው። ስለዚህ ሎወር ታይም ፍሬም ላይ ስንሄድ ደግሞ ጥሩ የሆኑ ኦፖርቹኒቲዎችን ከማርኬት እናገኛለን ማለት ነው። ስለዚህ በዚህ መንገድ ይሄን ነገር አይዴንቲፋይ ማድረግ እንችላለን ማለት ነው። አሁን እንደምታዩት ነው፣ ምንም እንትን ያለ ነገር የለም። ትሬንድ ላይናችን አሁን ትሬንድ ላይናችን ብሬክ ተደርጓል። ስለዚህ ከዚህ በኋላ ምንድነው የምንጠብቀው? ቤሪሽ አንጠብቅም። ስቲል ቤሪሽ ለመጠበቅ ምንድነው መሆን ያለበት? ይሄ ኦርደር ብሎክ እዚህ ጋር ያለው ኦርደር ብሎክ ማርኬት ከዚህ በታች ወርዶ መዝጋት አለበት። ስለዚህ አሁን የምንጠብቀው ማርኬት ከወረደ ወረደ፣ ካልሆነ ደግሞ ማርኬት ወይ ይሄን ኤሪያ ነክቶት ድጋሚ ይወርዳል ወደታች፣ ካልሆነ ደግሞ ይሄን ብሬክ አድርጎት ለኛ ኢንትሪ ይሰጠናል ማለት ነው ወደ ላይ አሁን ካለበት ላይ ማርኬቱ የምናየው። ምናልባት ይሄን ቆይታችሁ ልታዩ ትችላላችሁ። ማርኬቱ አሁን ካልኩት ነገር አይዘልም። ስለዚህ ማርኬቱን ገብታችሁ ማየት ትችላላችሁ። አሁን ኦልሞስት ዛሬ ቀን ስንት ነው? ኦገስት 8 ነው። ስለዚህ ከዚህ በኋላ ማርኬቱ ምን እንደሚያደርግ ደግሞ እናንተ ቻርቱን ማየት ትችላላችሁ ማለት ነው። በዚህ መንገድ ነው እነዚህ ሰፖርት ኤንድ ሬዚስታንስ ኤሪያዎችን ከትሬንድ ላይን ጋር የምንጠቀማቸው። አንድ ትሬንድ ላይን ለማስታወስ ያክል ድጋሚ ቪዲዮ ብታዩ ታሪፍ ነው ብዬ አስባለሁ። አንድ ትሬንድ ላይን ለመፈጠር ምን መፈጠር አለበት ብያቸዋለሁ? ማርኬት ሁለት ተች መኖር አለበት። ከዛ ሁለተኛ ተች በኋላ ሶስተኛውን ተች ነው እንደ ትሬንድ ላይን የምንቆጥረው ብዬ ነግራቸዋለሁ። ሶስተኛው ተች ለእኛ ትሬንድ ላይናችንን ክሬት ያደርግልናል ማለት ነው። ለምሳሌ እዚህ ጋር ማርኬት እንደዚህ ቢመጣ ከዚህ በኋላ ሁለቱን አይቼ እኔ ትሬንድ ላይን የት ጋር ነው? እዚህ ጋር ነው ማለት ነው። ስለዚህ በዚህ መሰረት ነው ማርኬት ላይ የሚቀጥለው። ካልሆነ ደግሞ ማርኬት እንደዚህ የሚቀጥል ከሆነ ሌላ አዲስ ትሬንድ ላይን ክሬት ያደርግልናል ማለት ነው። አዲስ ትሬንድ ላይን ክሬት ለመደረግ ማርኬት እንደዚህ አድርጎ እዚህ ሌቭል ላይ መቀጠል አለበት። እንደዚህ ከሆነ ማርኬቱ ምን እንለዋለን? ማርኬት አዲስ ሃይ ከሰጠን ኦልሬዲ ትሬንድ ላይኑን ቀይሯል ብለን ከዚህኛው ትሬንድ ላይን ማስመር እንችላለን ማለት ነው። ነገር ግን ማርኬት ላይ እነዚህ ነገሮች ስናይ ሁሌም ዝም ብለን ያገኘነው ራንደም ትሬንድ ላይን ሳይሆን መጠቀም ያለብን ከሳፖርት ሬዚስታንስ ጋር፣ ከኦርደር ብሎክ ጋር፣ ከማርኬት ስትራክቸር ሽፍት ጋር እነዚህን ነገሮች አንድ ላይ ነው ማየት ያለብን። ስለዚህ በእንደዚህ አይነት መንገድ ነው መፈጠሩንና ቼክ የምናደርገው እኛ ክሬት መደረጉን በእንደዚህ አይነት መንገድ አንደርስታንድ ማድረግ እንችላለን። እንደነገርኳችሁ ሁለት ተች ያስፈልገዋል እነዚህ ነገሮች ለመፈጠር። እስኪ ሌላ ኤግዛምፕል ደግሞ ጎልድ ላይ ብቻ ከምናይ የዩኤስዲ ጂፒዩ ላይ እስኪ ደግሞ ኦኬ እኔ ትሬድ የማደርጋቸውን ከረንትሊ ትሬድ እያደረኳቸው ያሉትንም ፔሮች ለማሳየት እየሞከርኩ ያለሁት አሁን ላይ ትሬድ የማደርጋቸው ጎልድን፣ ዩኤስዲ፣ ዩኤስዲ ጂፒዩ፣ ጂፒኤስዲ ነው። ስለዚህ ኢፌክቲቭ ናቸው። ቮላታይል ስለሆነ ማርኬቱ ለእናንተም ጥሩ ነው ብዬ የማስበው እነዚህን ሌብሎች ስለሆኑ በእነዚህ ነው ማለት ነው የምናየው። ስለዚህ ለምሳሌ አሁን እዚህ ጋር ማርኬት ምን አለ? አይ ቲንክ አሁን እንደሚታየኝ እዚህ ጋር ትሬንድ ላይን አለ ማርኬት ላይ እንደምታዩት። ይህ ትሬንድ ላይን ሪስፔክት ተደርጓል፣ በደንብ ሪስፔክት ተደርጓል። እንደምታዩት ሁለት ተች ፈጠራል። እነዚያ ሁለቶች የትኞቹ ናቸው? እዚህ ጋር የተፈጠረችው ኤሪያ እና እዚህ ጋር የተፈጠረችው ኤሪያ። እነዚህ ሁለቱ ኤሪያ ትሬንድ ላይን ክሬት አድርገውልናል። ይችኛዋና ይችኛዋ ኤሪያ ክሬት አድርገውልናል ትሬንድ ላይን። ከዚህ በኋላስ ማርኬት ይችኛዋን ኤሪያ ነካ፣ ከዛ ሬዚስታንስ ይህን ሬዚስታንስ ሌቭል ነካ ማለት የሳፖርት ኤሪያ ድጋሚ ወጣ። ብቻውን አንጠቀሙም ብያቸዋለሁ። እዚህ ጋርም እንደምታዩት ፊል አደረገው ይሄን ኤሪያ ወጣ፣ እዚህ ጋርም ወጣ። ዋንስ የት ጋር ማርኬት ብሬክ አደረገው ይሄን ኤሪያ እዚህ ጋር መጣና ይሄ ኤሪያ ብሬክ ተደረገ እንደምታዩት። ከዚህ በኋላ ምን እንጠብቃለን? ሃይር ሃይ እየሰራ የወጣ ማርኬት ነበረ፣ ብሬክ ተደረገ። ከዚህ በኋላ ምን እንጠብቃለን? ማርኬት ትሬንዱን እንደቀየረ እናስባለን። ስለዚህ ምን አደረገ ማርኬት? ለምሳሌ እዚህ ጋር ሁለት ተች ሰጠን። እነዚህ ሁለት ተቾች ናቸው እዚህ ድረስ ያለው። ስለዚህ ሶስተኛው ተቻችን እንዴት እንጠብቃለን? ይሄን ትሬንድ ላይ እንጠብቃለን ማለት ነው። ግልጽ ነው። ከዛ በኋላ ማርኬት ይችኛዋን ትሬንድ ላይ ነካ፣ እዚህ ጋር ነካ። ከዛ በኋላ ምን አደረገ ማርኬቱ ትሬንዱ ቤሪሽ እንደሆነ አወቀ ማለት ነው። አሁን በዚህ በኩል ስናይ ሌሎች እንትኖችን ማየት እንችላለን። ለምሳሌ ወደ አብረን ለመጠቀም ስንሞክር ማርኬት እዚህ ኤሪያ ላይ ይሄ ኦርደር ብሎክ ኤሪያችን ነው። ይቺ ኤሪያ ማይ ጋድ
አወሳን እንትን አላልኩት በደንብ። ኦኬ ይቺ ኤሪያ ማርኬት ላይ ምንድናት? ኦርደር ብሎካችን ማርኬት መጣና ይቺ ኦርደር ብሎክ ክሊል ለማድረግ ያክል እንድትታያችሁ ይቺ ኦርደር ብሎክ ማለት ናት። ይቺ እዚህ ጋር ያለችው ኦርደር ብሎክ። ስለዚህ ይቺን ኦርደር ብሎክ ማርኬት ከዚህ ሁሉ ጊዜ በኋላ መጣና ነካት። ሲነካት ምን እናስባለን እኛ? ማርኬት ላይ ትሬንድ ላይናችን ቤሪሽ ነው አይደለም? እዚህ ጋር የነበረውን ቡሊሽ ትሬንድ ላይን ብሬክ አድርጎልን ቤሪሽ ትሬንድ ላይን ሰጥቷል። ኦኬ ስለዚህ ማርኬት ላይ ምን እንጠብቃለን? ከዚህ በኋላ ማርኬት ኦርደር ብሎካችን ላይ መጥቷል። ይህን ትሬንድ ላይን እቺኛዋን ትሬንድ ላይን ዳውን ትሬንዷ ብሬክ አድርጎልናል። ስለዚህ ማርኬት ላይ ምን እንጠብቃለን? አፕ ትሬንድ እንጠብቃለን ማለት ነው። ወደ ላይ አፕ ትሬንድ እንጠብቃለን። እንደምታዩት ማርኬት አፕ ትሬንዳችንን አክብሮ ደግሞ ወደ ላይ ወጣ ማለት ነው። ስለዚህ እንደምታዩት ዳውን ትሬንዱም ይሄ አፕ ትሬንድም ይሄ ዳውን ትሬንድም ሪዝነብል ነው። ካለ ሪዝን እንትን ያለ ነገር የለም። ከዛ በኋላ እዚህ ጋር ምን አለ? አሁን እንደ ኢንትሪ ወይም እንደ ኤግዚት ስንጠቀመው ይሄ ኤሪያ ሬዚስታንስ ኤሪያችን ነው አይደለም? ማርኬት እንደምታዩት ይሄ ለሬዚስታንስ ኤሪያ መጣና እዚህ ጋር ፊል አደረገው። ይሄን ፊል ካደረገው በኋላ ማርኬት የተወሰነ ወረደ። ግን የተወሰነ ወረደ ብለን እኛ ትሬዶችን እዚህ ጋር ለመግባት አንሞክርም። እዚህ ጋር ባይ ነው የምንገባው። ለምንድን ነው ባይ የምንገባው ካላችሁኝ፣ እንደምታዩት ይሄ ሳፖርት ኤሪያ አለ ድጋሚ። ይህም ብሬክ ቢያደርገው ኖሮ ማርኬቱን ለሴል መጠበቅ እንችል ነበር። ይሄ ኤሪያ ማርኬት ላይ ብሬክ ቢደረግ ኖሮ ማርኬቱን ለሴል መጠበቅ እንችል ነበር። ይሄ ምንድነው ብለናል? ፕሪቪየስ ሬዚስታንስ ኤሪያ ነው፣ ብሬክ ተደርጓል፣ እንደ ሳፖርት እንጠቀማለን። ስለዚህ ማርኬት ይህን ኤሪያ ብሬክ ቢያደርግልን ኖሮ ድጋሚ ትሬንድን ተከትለን ቤሪሽ ለመግባት እንሞክራለን ማለት ነው። ነገር ግን አሁን እዚህ ላይ ትሬንድ ላይንም ብቻ የምታዩ ሰዎች ካላችሁ ወይም ማርኬት ስትራክቸርን ብቻ የምታዩ ሰዎች ካላችሁ እዚህ ጋር ሉስ ታደርጋላችሁ። ምክንያቱም ትሬንድ ላይናችን ብሬክ ተደርጓል። ነገር ግን ይሄ ሳፖርት ሬዚስታንስ ኤሪያ ብሬክ አልተደረገም። እንደነገርኳቸው አንዱን ብቻ ይዘን የምንሄድ ከሆነ ሃይ ኳሊቲ የሆነ ነገር ነው የምናገኘው። እያንዳንዱን ነገር አብረን ማየት ይኖርብናል ማለት ነው። እዚህ ጋር እንደምታዩት አሁን ትሬንድ ላይን ብቻ አይቶ የሚገባ ሰው ወይ ማርኬት ስትራክቸር ሽፍት ብቻ ጠብቆ የሚገባ ሰው ሉዝ ያደርጋል። ነገር ግን ይሄን ሳፖርት ሬዚስታንስ ኤሪያ አይደንቲፋይ የሚያደርግ ሰው እዚህ ጋር ባይ ነው ለማለት የሚሞክረው ቢካዝ ይሄ ሳፖርት ኤሪያ ስላለ ማለት ነው። ከዛ በኋላስ ማርኬት እዚህ ጋር እንደነገርኳቸው እንደውም አንድ ጥሩ ኤግዛምፕል እዚህ ጋር አገኘ። ይሄ ኤሪያ ምንድነው ብያችሁ ነበር? እዚህ ጋር ሬዚስታንስ ነበረ። ከዛ በኋላ መጣና እዚህ ጋር እንደ ሬዚስታንስ ተጠቀሙ፣ ሪስፔክት አደረገው ማርኬት አይደለም። እዚህ ጋር ሬዚስታንስ ነበረ። ለምሳሌ እዚህ ጋር የምታዩት ሬዚስታንስ ነው አይደለም። ከዛ በኋላ እዚህ ጋር መጣና ማርኬት ወደ ታች መግፋት ጀመረ። ወደ ታች ገፋው። ከዛ በኋላ ይሄ ሳፖርት መለሰው። ከዛ በኋላ ብሬክ አደረገው። ብሬክ ካደረገው በኋላ ሬዚስታንስ ኤሪያ ብሬክ ሲደረግ ምን ይሆናል ተባብለናል ከዚህ በፊት ስናወራ፣ ሳፖርት ይሆናል። ስለዚህ ይሄ ምን አደረገው? ሳፖርት ኤሪያ ሆነ ማለት ነው። እንደምታዩት ማርኬት እዚህ ጋር ይሄ እንደ ሳፖርት ተጠቀመው፣ ወረደ፣ ድጋሚ መጣና እንደ ሳፖርት ተጠቀመው፣ ወደ ላይ አግሬሲቭ የሆነ ባይ ሙቭመንት ወጣ ማለት ነው። ስለዚህ አሁን ደግሞ ማርኬት ይሄን ሳፖርት ኤሪያ ብሬክ አድርጎልናል። ስለዚህ ከዚህ በኋላ የምንጠብቀው ምንድነው? ይሄ ኤሪያ እንዲከበር አንጠብቅም፣ እንደ ሬዚስታንስ ነው የምንጠቀመው ቢካዝ ብሬክ ስላደረገው ማለት ነው። ስለዚህ አሁን ማርኬት እንደዚህ አይነት ከፍተኛ ሙቭመንት ከሄደ በኋላ ምን እያደረገ ነው? አሁን ከረንት ላይ ያለበት ኤሪያ ላይ እዚህ ጋር ሳፖርት ኤሪያ ያለው፣ ከዛ በኋላ ደግሞ እዚህ ጋር እንደምታዩት ሬዚስታንስ ኤሪያ ያለው። ስለዚህ ማርኬት አሁን ሳይድዌይ እየሄደ ነው። እንደዚህ አይነት ትሬድ ላይ ሎው ፕሮባቢሊቲ ነው የሚሆነው። አሁን ይሄ 1 አወር ነው። ስለዚህ ዴሊ ላይ ቢሆን ጥሩ የትሬዲንግ ኦፖርቹኒቲ ይሰጣል። ይሄ ግን እንደምታዩት 1 አወር ላይ ስለሆነ በቃ ኮንሶሊዴት ነው የሚያደርገው። ማርኬት አሁን ትሬድ ለመግባት ወይ ይሄን ሬንጅ ብሬክ አድርጎ ቴስት ማድረግ አለበት ወይ ደግሞ ምን ማድረግ አለበት? ከላይ በኩል ወጡ ይሄን ኤሪያ እንደዚህ ብሬክ አድርጎ ሪቴስት አድርጎ አትሊስት እዚህኛው ኤሪያ ድረስ ትሬዶችን መግባት እንችላለን ማለት ነው። ስለዚህ ስለ ሳፖርት ሬዚስታንስም ለማየት ስንሞክር ባለፈው ቪዲዮ በአሁኑም ለማሳየት እየሞከርኩ ነው። እያንዳንዱን ነገር እኔ ምናልባት ሜንቶርሺፑን በደንብ እንትን ካላችሁት የሆነን ነገር መጀመሪያ ያሳያችሁና ከዛ በኋላ እንዴት አብረን የእኛን ትሬዶች ደግሞ አብረን እንደምንጠቀማቸው ከምንጠቀማቸው ነገር ጋር የምናየው ማለት ነው። ስለዚህ አሁን ሳፖርት ሬዚስታንስ ኤሪያዎችን እንዴት እንደምናያቸው አውቀናል። ምናልባት ይህን ቪዲዮ ድጋሚ ማየት ያለባችሁ ሰዎች ካላችሁ ድጋሚ ማየት ይኖርባችሁ ይችላል፣ ስለ ሳፖርት እና ሬዚስታንስ አይዴንቲፋይ ለማድረግ ማለት ነው። ስለዚህ በጣም ሃይ ኳሊቲ የሆኑ ነገሮችን እናገኝበታለን። ሁሌም ሳፖርት ኤንድ ሬዚስታንስ ላይ ስንመጣ ሁሌም ሃይ ኳሊቲ የሆኑ ነገሮችን ማርኬት ይሰጠናል ማለት ነው። ስለዚህ አሁን ለምሳሌ እዚህ ጋር ዴሊ ላይ ሄደን ለማየት ነው። እስኪ ዩኤስዲ ላይ ደግሞ እንዲህ እና እስቲ ያሰመርኳቸውም ትሬንድ ላይኖች ካሉ ከዚህ በፊት እነሱንም እያየን እንትላለን። ለምሳሌ 6 መንዝ ላይ እንግዲህ እስኪ ሃየር ታይም ፍሬም የሆነ ነገር እንድንሰራ ማለት ነው። ለምሳሌ እዚህ ጋር እንደምታዩት እኔ ማርኬት ወደፊት እንመጣበታለን ስለ ሃየር ታይም ፍሬም ቶፕ ዳውን አናሊሲስ ላይቭ ላይ ሊሆን ይችላል፣ በቪዲዮ እንዴት እንደምንሰራ ቶፕ ዳውን አናሊሲስ እያየን እንመጣለን ከላይ ጀምረን ማለት ነው። ከ6 መንዝ ጀምሬ ነው ማየው፣ ሁሌ አላይም ከ6 መንዝ
አንዳንዴ ነው የማየው ሃየር ታይም ፍሬም ባያሲን ለማወቅ ማለት ነው። ስለዚህ ማርኬት ላይ 6 መንዝ ላይ ስንመጣ ይሄ ትሬንድ ላይን አለን አይደለም? ማርኬት ከረንትሊ ይህን ትሬንድ ላይን ብሬክ አድርጎታል። ስለዚህ ከዚህ በኋላ አግሬሲቭ የሆነ ቤሪሽ ሙቭመንት አልጠብቅም። ነገር ግን ምን አለ ከስር እንደምታዩት ይሄ ሳፖርት ኤሪያ አለ። እዚህ ጋር ያለው ይሄ ያሰመርኩት በሬክታንግል እንትን ያልኩት ሳፖርት ኤሪያ አለ። ማርኬት እሱን ሪስፔክት አድርጎ እየወጣ ነው። ከላይ ደግሞ ሬዚስታንስ ኤሪያ አለ። ስለዚህ ማርኬት አሁን ላይ የሚጠብቀው የተወሰነ ወይ እዚህ ኤሪያ ላይ ኮንሶሊዴት ያደርጋል። ምክንያቱም ይሄ 6 መንዝ ነው፣ 2 ዓመት ማለት 4 ካንድል ነው። ስለዚህ ብዙ ነገር ሀፕን ሊያደርግ ይችላል አይችልም በዚህ እንትን ውስጥ ትንሽ ካንድሎች ስለሚፈጠሩ። ስለዚህ ማርኬት እዚህ ውስጥ የተወሰነ ኮንሶሊዴት ሊያደርግ ይችላል። ዋንስ አግሬሲቭሊ ይህን ብሬክ ማድረግ ከቻለ ደግሞ ፖቴንሻሊ ማርኬቱ አፕትሬንድ የመሆን እንትን አለው ማለት ነው። ቤሪሽ የመሆን ፕሮባቢሊቲ ያለው ብዬ አላስብም። ቢካዝ ይሄ ኦርደር ብሎክም አለ ቢመለስ፣ ስለ ኦርደር ብሎክ አውርተናል። ስለዚህ እነዚህ ነገሮች አብረን እናያቸዋለን። እንዴት ነው ቶፕ ዳውን አናሊሲስ የምንሰራው፣ ከሃየር ታይም ፍሬም ጀምረን ማርኬቱን እንዴት ነው የምናየው የሚለውን ነገር ወደፊት የምናየው ነገር ይሆናል ማለት ነው። እነዚህ ነገሮች ወደፊት እኔንም እንዳያሳስቱኝ ላጥፋቸው። ቢካዝ ትሬድ ማድረግበት ቻርት ስለሆነ ብዬ ነው። እዚህ ጋር እንደምታዩት ማርኬት ላይ ምን ተፈጠረ? ከረንትሊ ሰሞኑን ራሱ ካየነው ነገር አሁን የሳፖርት ዲስታንሶችን እንዴት እንደማወጣቸው ዝም ብላችሁ ማየት ትችላላችሁ። ከዛ በኋላስ እንዴት ሪስፔክት እየተደረጉ እንደሆነ ማየት ትችላላችሁ ማለት ነው። እዚህ ጋር አሁን ይሄ ትሬንድ ላይን አለ ማርኬት ላይ ምን አደረገን? ትሬንድ ላይን ስለ ፌክ አውት ምናምን እንማራለን ወደፊት። ኢንትሪዎችን ስንገባ እንዴት አይነት ፌክ አውቶችን አቮይድ ማድረግ አለብን ምናምን የሚለውን ነገር ወደ ኢንትሪ ሞዴላችን ስንመጣ እናያለን። አሁን ግን ኢንትሪ ሞዴል ሳይሆን አሰ ፕራይስ አክሽን ትሬደር እንዴት ነው ፕራይስ አክሽኑን ማንበብ የምንችለው ወይም ደግሞ መረዳት የምንችለው የሚለውን ነገር የተለያዩ እንትኖችን እየጠቀምን እያየን ነው። እዚህ ጋር እንደምታዩት አፕ ትሬንድ ላይን አለ። አሁን ያለፈው ሳምንት ላይ ጀምሬ ካያችሁ እኔ ምናልባት ይሄ ቪዲዮ ከረንትሊ ላላችሁ ሊሆን ይችላል። ከዚህ ጀምሬ ይህን ዴግ ማለት ዩኤስዲ ላይ ቤሪሽ የሆነ ሞመንት ነበር። ይህን ቤሪሽ ትሬንድ ገብቼዋለሁ። እዚህ ድረስ ሆልድ ያደረኩት ትሬንድ ነበር። ያደረኩበት ምክንያት ይህን ትሬንድ ላይ ማርኬት እንደምታዩት ብሬክ አድርጎታል። ከዛ በኋላ ይሄ ሬዚስታንስ ኤሪያ ላይ ተመልሷል። ስለዚህ እያንዳንዱ ነገር ትሬንድ ላይ ብሬክ ሲደረግ አቅጣጫው እንደቀየረ እናውቃለን። ሪስፔክት ሲደረግ ደግሞ ማርኬቱ ኮንቲኔሽን ወይም ዳይሬክሽን ይዞ እየቀጠለ መሆኑን እናውቃለን። በብዛት ኮንቲኔሽን ነው የምንገባቸው ትሬዶች። ነገር ግን ያ ኤሪያ ደግሞ ብሬክ ከተደረገልን ሪቨርሳል መጠበቅ እንችላለን ማለት ነው ከዛ ማርኬት። ስለዚህ አሁን ለምሳሌ ማርኬት ተቻረገ እንደምታዩት እዚህ ጋርም ተቻረገ፣ እዚህ ጋር ግን መጣና ብሬክ አደረገ። ብሬክ ካደረገ በኋላ እዛ ትሬንድ ላይ ድጋሚ መጣ፣ ሪቴስት አደረገና ወረደ ማርኬት። ስለዚህ ከዚህ በኋላ ትሬንዳችን ክሊር አይደለም፣ ሌሎች ኮንፊርሜሽኖችን እንጠብቃለን ማለት ነው። ስለዚህ ስለ ትሬንድ ላይ በዚህ መንገድ ነው የምናየው። እያንዳንዱ እንትን ላይ ምንም እንትን የሚለን ነገር የለም። ትሬንድ ላይንን አንደርስታንድ ስናደርግ ከዊክሊ ጀምሮ አሁን ለምሳሌ ማርኬት እዚህ ጋር እንደምታዩት ይሄ ዴሊ ነው አይደለም። ጂቢፒኤስሲዲን በምናይበት ሰዓት ምን ብያቸዋለሁ ከዚህ በፊት ትሬንድ ላይን ለመፈጠር ሁለት ተቾች ክሬት መደረግ አለባቸው። ሁለት ተቾች ማለት እንደምታዩት እዚህ ጋር ያለው ተች እና እዚህ ጋር ያለው ተች መፈጠር መቻል አለባቸው። ከዚህ በኋላ ነው እኔ ትሬንድ ላይን አለ ብዬ ሁለቱን ተች የተደረጉባቸው ኤሪያዎች ፊል አድርጌ አሁን ሶስተኛው ትሬንድ ላይን የት ጋር ነው? ማርኬት እዚህ ጋር ትሬንድ ላይን አለው ማለት ነው። ስለዚህ ማርኬት ይሄን አክብሮት የሚወርድ ከሆነ ወረደን ብለን እንይዘዋለን። ነገር ግን ይሄን አክብሮት ማርኬት መውረድ የማይችል ከሆነ ደግሞ ይሄ ትሬንድ ላይን ብሬክ ከተደረገልን ምን ብለን እንይዛለን? ትሬንድ ላይናችን ብሬክ ተደርጓል፣ ይሄኛው ሬዚስታንስ ኤሪያም አለ። ስለዚህ ከዚህ በኋላ ማርኬት ይሄ ሬዚስታንስ ኤሪያ ብሬክ ሲደረግ ምን ይሆናል ብለናል? ሳፖርት። ስለዚህ ይሄን ትሬንድ ላይን ብሬክ አድርጎ ይሄን ሳፖርት ኤሪያ ተጠቅሞ ማርኬት እንዲወጣ እንጠብቃለን ማለት ነው። ከረንትሊ አሁን ከዚህ ማርኬት ምንድነው የምጠብቁት ካላችሁ ብሬክ እንዲያደርገው ነው። ምክንያቱም ሬዚስታንስ ኤሪያውን ብሬክ አድርጎታል። ስለዚህ ከዚህ በኋላ ማርኬት የመውረዱ ነገር ሎው ፕሮባቢሊቲ ነው። ስለዚህ ይሄን ምንድነው የምጠብቀው? ማርኬት ይሄን ትሬንድ ላይን ብሬክ እንዳደረገልኝ። ብሬክ ካላደረገልኝ ስቲል ትሬንዱ ቤሪሽ ነው ማለት ነው። ብሬክ ካደረገው ደግሞ ይሄን ትሬንድ መጥቶ ብሬክ ካደረገልን ምን እናስባለን? በራሳችን ቡሊሽ ይሆናል ማለት ነው። ስለዚህ ሁሌ ሪስፔክት እንዲደረግ አይደለም፣ አንዳንዴ ዲስሪስፔክት እንዲደረግ እንጠብቃለን። አሁን ለምሳሌ ይሄ ከታች ያሰመርኩላችሁን እንደዚህ አይነት ሞመንት አልጠብቅም። የምጠብቀው እንደዚህኛው ነው። ይሄን ትሬንድ ላይን ዲስሪስፔክት አድርጎ ብሬክ አድርጎ አፍርሶልን ለቡሊሽ ሴታፖች እንዲሰጠኝ ነው ማለት ነው ከዚህ ማርኬት የምጠብቀው። ስለዚህ ስለ ትሬንድ ላይን አንደርስታንድ በምናደርግበት መንገድ በእንደዚህ አይነት መንገድ ነው አንደርስታንድ የምናደርገው። አይ ቲንክ ኢዚ ነው ብዬ አስባለሁኝ። ቪዲዮቹንም አንድ ሰዓት በደንብ እያስረዘምኳቸው ያሉ ነው። ደጋግማችሁ እንድታያቸው አንደርስታንድ እንድታደርጓቸው ነው እና ክሊርሊ በሆነ መንገድ ለማስረዳት የሞከርኩት። ኦልሬዲ አሁን ላይ ያው ወደ ውስጥ ዲፕሊ እየገባን ስለሆነ ነገሮች እነዚህ አሁን ዝም ብለው እነዚህ ተሰምረው ምናምን ስታያቸው ውስብስብ እያሉባቸው ነው ብዬ አላስብም። የትኛው ለምን እንደተሰመረ አንደርስታንድ ታደርጉታላችሁ ብዬ አስባለሁ አሁን ላይ። ቢካዝ
ዴይሊ ትሬዲንግ እንደዛ ነው። ስለዚህ አሁን እነዚህ ነገሮች እያንዳንዱ የተሰመሩት ነገር ሴንስ ይሰጣሉ። ስለዚህ እነዛ ነገሮች ደግሞ እናንተ ምንም ግር ሳይላችሁ አንደርስታንድ ለማድረግ ብትሞክሩ የተሻለ ኳሊቲ ያላቸው ነገሮች ማግኘት እንችላለን ማለት ነው ጋይስ። አይ ሆፕ የዛሬው ቪዲዮ ብዙ ነገሮች እንደያዛችሁባችሁ አስባለሁ። ወደ ቻርት ደግሞ ገብታችሁ ደጋግማችሁ ስታዩዋቸው ሞር አንደርስታንድ ታደርጉታላችሁ ብዬ አስባለሁ። ጥያቄ ካላችሁ ደግሞ ላይቭ ላይ መጠየቅ ትችላላችሁ። ላይቭ ላይ በምንገባበት ሰዓት እዚሁ እንትን ቻናላችን ላይ መጠየቅ ትችላላችሁ ማለት ነው በላይቭ ፕሮግራማችን መሰረት። ይሄንም እንደተለመደው ሆምወርክ አለ ማለት ነው። ዛሬም የዛሬ ሆምወርካችን እዚህ ጋር አሁን የምታዩት ስዕል እንዳለ ሁሉ ቅድም እንዳሳያችሁ አይነት ፊል የተደረጉ ወይም ደግሞ ሪስፔክት የተደረጉ እና ዲስሪስፔክት የተደረጉ ትሬንድ ላይኖችን እነሱ ነገሮች እንደ ኤቢሲ ስራ ተሰሩልኝና ግሩፕ ላይ ይለቀቃል ማለት ነው። እነሱ ነገሮች እንገመግማቸዋለን፣ አስተያየት እንሰጥባቸዋለን ማለት ነው። ስለዚህ የዛሬ ቪዲዮአችን ይህን መስል ነበር ጋይስ። እዚህ ድረስ ስላያችሁት እና አንደርስታንድ እንደምታደርጉት ተስፋ አደርጋለሁ። እዚህ ድረስ ቪዲዮን ስላያችሁት አመሰግናለሁ ጋይስ። መልካም የትሬዲንግ ጊዜ ይሆንላችሁ።